عن ابن عباس رضي الله عنهما عن النبي صلى الله عليه وسلم قال: ما من أيام العمل الصالح فيهن أحب إلى الله منه في هذه الأيام العشر. قالوا: ولا الجهاد في سبيل الله؟ قال: ولا الجهاد في سبيل الله إلا رجل خرج بنفسه وماله ولم يرجع من ذلك بشيء. أخرجه البخاري وأبو داود والترمذي وابن ماجه وأحمد. እነዚህ ቀናቶች ጥቂት ቀናቶችን በተመለከተ ነብዩ አለይሂ ሰላቱ ወሰላም ምን አሉ? ما من أيام العمل الصالح فيها أحب إلى الله من هذه الأيام ከነዚህ 10 ቀናቶች የበለጠ መልካም ስራ አላህ ዘንድ ተወዳጅ የሚሆንበት ጊዜ የለም ማለት። በእነዚህ 10 ቀናቶች ከሚሰራ መልካም ስራ የበለጠ አላህ ዘንድ ተወዳጅ የለም። ማንኛውም ስራ ነው ለዒባደላህ፣ ተውበት፣ ጾም፣ እስትግፋር፣ ሰደቃ መስጠት፣ ኸይር መስራት፣ ብቻ ማንኛውም የገራልን መልካም ስራ የተገደበ ስራ የለም። እዚህኛው ሐጅ ላይ ወይም 10 ዙልሒጃ ላይ ማንኛውም መልካም ስራ የሰራ አላህ ዘንድ ተወዳጅ ይሆናል። ሌላ ጊዜ ከሚሰራው በጣም የበለጠ ምርጥና ተወዳጅ ይሆናል በእነዚህ ሰሞን የሚሰሩት ዒባዳዎች። ወለል ጂሃዱ ፊ ሰቢልላህ አሏቸው። በአላህ መንገድ ላይ መታገል፣ በአላህ መንገድ ላይ መታገል እንደምታውቁት ነብዩ አለይሂ ሰላቱ ወሰላም በአላህ መንገድ ላይ መታገል ወዘርወቱ ሰናሚሂ አልጂሃዱ ፊ ሰቢልላህ ብለዋል። ከፍተኛው የሻኛ እርከን ትልቁ ቦታ በአላህ መንገድ ላይ መታገል፣ ህይወትን መስዋዕትነት መክፈል፣ ገንዘብን መስዋዕትነት መክፈል፣ በቃ ሞቶ መገኘት ማለት ነው የአላህ ዲን የበላይ እንዲሆን። ይሄስ አይወዳደርም እንዴ? በአላህ መንገድ ላይ መታገል ከ10 ቀናቶች ውጭ ቢፈጸም እዚህ ጋር አይመጣጠንም? በፍጹም አይመጣጠንም አሉ። ኢላ ረጁሉን ኸረጀ ቢነፍሲሂ ወማሊሂ፣ አንድ ግለሰብ ገንዘቡንም ህይወቱንም ይዞ ወጥቶ ሳይመለስ የቀረ ብቻ አጅሩ ከዚህ ጋር ይመጣጠናል አሉ። ዒባደላህ ከጂሃድም የሚበልጥ ነው በእነዚህ ሰሞን የምንሰራቸው ኸይር ስራዎች። በእነዚህ ቀናቶች ላይ መልካም ነገሮችን ማብዛት በጣም የሚወደድ ነው። ابن رجب من الله رحمه الله يحديث وقد دل هذا الحديث على أن العمل في أيام العشر أحب إلى الله من العمل في أيام الدنيا من غير استثناء شيء منها. ምንም ነገር ሳይነጠል ዱንያ ውስጥ ከሚሰሩ ቀናቶች ሁሉ የበለጠ እነዚህ ምርጥ ቀናቶች እንደሆነ ነግረውናል። ከዚህ ሐዲስ የምንረዳው ይሄን ነው ይላሉ ሰለፎች ረሂመሁሙላሁ ተዓላ። ሰሐባዎች፣ ታቢዒዎች ከዛ በኋላ የመጡትም በእነዚህ ወራቶች ላይ ቀናቶች ላይ ከፍተኛ ትግል ያደርጉ ነበር። ሰዒድ ብን ጁበይር ረሂመሁላህ 10 ዙልሒጃ ሲገባ በጣም ከፍተኛ ትጋት በዒባዳ ላይ ነበራቸው ይላሉ። ዒባደላህ ሐዲሱ ማንኛውም መልካም ስራ ነው የሚለው። ማንኛውም መልካም ስራ መስራት አለብን። የገራልን መልካም ስራ ሁላችንም አንድ አይነት መልካም ስራ ላይ ገራልን ይችላል። ፈርዱ ዒባዳዎች ፈርድነታቸው ይከተላል። ይሄ ጥርጣሬ የለው። ከዛ በተሻለ ደግሞ በሰላት ጠንካራ የሆነ ሰው አለ የሚገራለት፣ ዚክር የሚገራለት አለ፣ ቁርአን የሚገራለት አለ፣ ሰደቃ የሚገራለት አለ፣ ሰውን ማስታረቅ የሚገራለት አለ፣ ዝምድና መቀጠል፣ ብቻ የተቻለ መጠን የቻልነውን ኸይር ስራ በመስራት ይህን አጋጣሚ መጠቀም ያስፈልጋል። ነሲሐቲ ኢስላማዊ እውቀት ለሁሉ